ቢሰበሩ ይጠገናሉ፣ ቢወድቁ እንኳን ይነሳሉ የሚጸልዩ ሰዎች። ሳትጸልይ በረከት እንዴት ትጠብቃለህ? ሳትጸልይ እንዴት የሆነ ነገር እንኳን ምድራዊም እንኳን ቢሆን እንዴት ከእግዚአብሔር የሆነ ነገር ሳትጸልይ ትጠብቃለህ? እግዚአብሔር ደስታን የምሰጣችሁ በየት ስፍራ ነው ብሏል። በጸሎት ቦታ በጸሎት ቤቴ ውስጥ ደስታን እሰጣለሁ ካለ እግዚአብሔር ሌላውንም ነገር የሚሰጠው የጋ ነው፣ የጸሎት ቦታ ጋ ነው ማለት ነው። ከደስታ ውጭም እንኳን ከእግዚአብሔር የሆነ ነገር መቀበል ከፈለግ የምትቀበለው የጋ ነው፣ የጸሎት ስፍራ ላይ ነው። ስለዚህ እዛ በርከክ ማለት አለብን፣ መሰበር አለብን፣ መጸለይ አለብን። ወደ እግዚአብሔር ቤት ስትመጣ የእግዚአብሔር ቤት የምን ቤት ነው እያልክ ነው? የጸሎት ቤት ነው። ራዳ ላባና ማካታ ላባራ ዲጋባ የሆነ ትውልድ ይነሳል። አሜን። የኔና የናንተ ትውልድ የእግዚአብሔር ቤት የጸሎት ቤት ነው እያለ ይሮጣል። አሜን። የእግዚአብሔር ቤት የጸሎት ቤት ነው። አሜን። የእግዚአብሔር ቤት የጸሎት ቤት ነው። አሜን። ጸሎትን ጠልተ ቃልን ጠልተ ዝላይ ላይ ምድርስ ከሆነ ትተላለፋለህ። ከደስታውም ጋር ትተላለፋለህ። እግዚአብሔር ካየልህ ነገር ጋርም ትተላለፋለህ። ከእግዚአብሔር ድምፅም ጋር ትተላለፋለህ። ስለዚህ የእግዚአብሔር ቤት የምን ቤት ነው? የጸሎት ቤት ነው። በጸሎት ቤቴ ደስ አሰኛችኋለሁ። ስለዚህ እግዚአብሔር ደስ እንዲያሰኝ እግዚአብሔር የሆነ ነገር እንዲያቃብል ከእግዚአብሔር ቤት ዛሬ ሂጄ ቸርች ሂጄ ዛሬ ከእግዚአብሔር የሆነ ነገር እቀበላለሁ ብለህ ከመጣ ምን ማድረግ አለብህ ማለት ነው? የእግዚአብሔር ቤት የጸሎት ቤት ነው ብለህ መምጣት አለብህ በጸሎት ሰዓት። ምክንያቱም እግዚአብሔር ነገሩን የለቀቀው ለኛ ነው። ቀድመን ለመጣ ለኛ ነው የለቀቀው። ምክንያቱም እግዚአብሔር ነገሮችን በምን ውስጥ ነው የሚለቀው? በጸሎት ውስጥ። አንሸዋወድም። ያለ ጸሎት ምንም ልንፈጥር አንችልም፣ ምንም ልንቀይር አንችልም። አየህ፣ እያንዳንዱ ነቢያት፣ ሐዋርያት የጸሎት ሕይወት ነበራቸው። አባቶች የጸሎት ሕይወት ነበራቸው። ተመልከት፣ 25 ዓመት ሙሉ አብርሃም የተስፋውን ቃል ሲጠብቅ በመሰዊያው ላይ ግን መስዋዕትን ማቅረቡን አላቆመም። ለተገለጠለት ለእግዚአብሔር ምን ያደርጋል? በጸሎት ስፍራ ያለ ጌታ አሁን ያነበብኩላችሁ ክፍል ደስታን ሰጣችኋለሁ ብሎ ዝቅ ብሎ በመሰዊያው ላይ መስዋዕትን ምን እላለሁ? እቀበላለሁ ብሏል። ስለዚህ ምን አለው ማለት ነው? አብርሃም መሰዊያ አለው፣ ይሰዋል። መሰዊያው ላይ አይጠፋም። አንድ ቀን በመብሪያ አድባር ዛፍ ተቀየረና ነገሩንም ቀየረለት። አሜን ነው ወይ? አዛ መሰዊያው ላይ ነው ነገሩ የሚቀየረው። አሜን። ራዳና ማካታ ዳባራ ዲጋ ባሰኔ መሰዊያዬ ላይ ጠብቀዋለሁ። ጌታን መሰዊያዬ ላይ ጠብቀዋለሁ። እስኪ በመሰዊያዬ ላይ በሉ። ጌታን እጠብቃለሁ፣ ጌታን እጠብቃለሁ። ሕይወቴን ያገኘዋል፣ እገናኘዋለሁ። ትጨባበጠዋለህ። የት? መሰዊያ ላይ ራዳና ማጋዳላ ባጋዳላ ባራዲጋባ በመሰዊያ ላይ በዛ በምትንበረከክበት ስፍራ ቀርኔሌዎስ አይደል እንዴ? በመሰዊያው ላይ እኮ ነው የተገናኘው። ኢየሱስ ጌታ ነው። አይ በ9 ሰዓት እኮ የጸሎት ልምምድ ነበራቸው። እነ ጴጥሮስ እኮ ይጸልዩ ነበር። በ9 ሰዓት ይላል ለጸሎት ወደ ቤተ መቅደስ ይላል። የጸሎት ሕይወት ነበራቸው ማለት ነው። አይ ዝም ብሎ ብድግ ብሎ አይደለም መንፈስ ቅዱስ ራሱ የሚሰራባቸው። እነሱ ምን አላቸው? የጸሎት ሕይወት አላቸው። ስለዚህ እግዚአብሔር እንዲሰራብህ፣ እግዚአብሔር ነገሮችን እንዲሰጥ፣ እንዲባርክ፣ እንዲያቃብል ከፈለክ የምትቀባበልበት ስፍራ ጸሎት ነው። እስኪ ጸልያለሁ በሉ። እጸልያለሁ በሉ። ዛሬ በኢየሱስ ስም ውስጣችሁ ላይ የተቀመጠ ነገር ይሰበራል። የሆነ እንዳንጸልይ የተቀመጠ ሊሚቴሽን ይሰበራል። የሆነ ክልል እንዳንገባ የተቀመጠ ሊሚቴሽን ይሰበራል። እስኪ በኢየሱስ ስም ይሰበር በሉ። በኢየሱስ ስም ይሰበር በሉ። እስኪ ዲያና ማካራዳ ባካታ ላብራሃስኬ ፕሬዴ ቤኬቴ ዴሌቦሽ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ እኛ እንድንጸልይና ደስታ እንድንካፈል ነው የተጠራው። እዚህ እግዚአብሔር ቤት የጸሎት ቤት ነው። በቃ ዛሬ ምንድነው ስታስብ ይዋል ካልከኝ የእግዚአብሔር ቤት የጸሎት ቤት ነው። ልጸልይ ሳስብ የእግዚአብሔር ቤት ትዝ የሚለኝ። አየህ ሰይጣን ሸወደን። አሁን የእግዚአብሔርን ቤት ሰይጣን ለምን እንድናስብ እንዳደረገን ታውቃለህ? ለሆዳችን እንድናስብ ነው ያደረገን። ለሆድ ነው ምና የእግዚአብሔርን ቤት በጣም ብዙ ክርስቲያን አሁን ወንጌል ሰብከን አሁን እዚህ ታች ወንጌል እየሰበክን አንዱ አማኝ እኮ አይደለችም። ጸልይልኝና አለች ነገሮች ሲሳኩልኝ ጌታን እቀበላለሁ አለች። በዚህ ልክ የቤተ ክርስቲያን አገልግሎታችን ከምን ጋር ተገናኝቷል? ከሆድ ጋር። ጳውሎስ እኮ መብልም ሆድም ምን ይላሉ ነው ያለው? ጠፋሉ እኮ ነው ያለን። አየህ የሆድ ጉዳይ እስካልተስተካከለ ድረስ አልመጣም አለች። በዚህ ልክ ነው የታወቅነው።
ይህን ከስር ነቅለን መለወጥ እኮ ነው ያለብን አይደል? ከታች የእግዚአብሔርን ቤት ከወድ ጋር ኢየሱስ ጌታ ነው። የእግዚአብሔር ቤት የክብር ቦታ ነው። የክብር ስፍራ ነው። የእግዚአብሔር እጅ ያለበት ስፍራ ነው። ደመናው ያለበት ስፍራ ነው። አሜን። የልብሱ ዘርፍ ያለበት ስፍራ ነው። ማላዳ ባና ማካታላ ብራሃስኬ ፕሬዴቬ ካታላ ባራዳጋባስ መሰዊያው ያለበት ስፍራ ነው። እግዚአብሔር እኛን የሚሰማበት መለኮት ዘንበል ብሎ አንድን ደካማ ሰው የሚያወራበት ስፍራ እኮ ነው። አንድ ምንም ሊያደርግ የማይችልን ደካማን ሰው ዝቅ ብሎ መለኮት የሚያወራበት ያ ስፍራ ራካታላ ብራሃስኮ ፕሬዴቬ ካታላ ባያ ትልቁ እግዚአብሔር ከምናምንቴ በእግዚአብሔር ፊት እንደ ትል ነን ታውቃለህ። እንደ ትል ይላል ባይብል ሲናገር። ከትል ጋር እግዚአብሔር ተተባብሮ ቢሰራበት ስፍራ ጸሎት ከትል ጋር ዝቅ ብሎ እግዚአብሔር የሚሰራበት ስፍራ ነው ጸሎት። እና የጸሎት ሰዎች በጣም ኃይለኛ ናቸው፣ አስፈሪ ናቸው። ምክንያቱም ጋውናቸው እግዚአብሔር ስለሆነ፣ የለበሱት እግዚአብሔርን ስለሆነ፣ የሚከላከልላቸው የሚዋጋላቸውም እግዚአብሔር ነው። ስለዚህ ወደ እግዚአብሔር ቤት ስንመጣ ማንን ፈልገን ነው መምጣት ያለብን? እግዚአብሔርን በጸሎት ለመጸለይ ጸሎት። እሷ የጸሎት ሴት ናት። እሱ የጸሎት ሰው ነው። ትጉ ነው። ጎረቤት ሊያቅ ይገባል። ትጉ የሚጸልይ ሰው ነው። የምትጸልይ ሴት ናት። የምትንበረከክ ናት መባል አለብሽ። እግዚአብሔር ለምንድን ነው ድሮ ይሰራል ነበር፣ አሁንም ይሰራል እግዚአብሔር። እኛንን ያልተንበረከክ ነው። እኛንን በፊቱ ያልቆየ ነው። እኛንን ደጁን ያልጠና ነው። ስለዚህ በቤተ ክርስቲያን ውስጥ አንድ ነገር ጠርገን እናወጣለን። አሜን። ተጠርጎ ይወጣል። አሜን። ሰዎች ወደ እግዚአብሔር ቤት ሲመጡ ሆዳቸውን አስበው ሳይሆን ጸሎትን ፈልገው በኢየሱስ ስም ይመጣሉ። እግዚአብሔር በኢየሱስ ስም ይህንን ያደርጋል። በእኔና በእናንተ ዘመን ይህንን ያደርጋል። ነገሩን ይገለብጠዋል። ማዴኔ ማንዶሎቮስኬ ፕሬዴቬ ካታራ ባህታ ካባይዳ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር በጸሎት ቦታ በጸሎት ስፍራ ምን አደርጋቸዋለሁ አለ? ደስ አሰኛቸዋለሁ። የጸሎት ስፍራ ደስታን የምንቀበልበት ስፍራ ነው እና በዓለም ላይ የመጨረሻው ደስተኛው ሰው የሚገኘው የጸሎት መሰዊያ ላይ ነው። በቃ የሚጸልይ ሰው ይከፋዋል ብለህ እንዳታስብ። በፍጹም በእግዚአብሔር እጅ ነው የሚጽናናው። መንፈስ ቅዱስ ነው የሚያቀነው። የሆነ የሚጸልይ ሰው ተሰብሮ ወይኔ እሱ እኮ የጸሎት ሰው ነበር ምናምን አታዝንለትም። የሚጸልይ ሰው አይታዘንለትም። የሚታዘንለት አይደለም። እግዚአብሔር አብሮት ወክ የሚያደርግ እግዚአብሔር አብሮት የሚሰራ ሰው ነው የሚጸልይ ሰው ማለት። ስለዚህ ወደ እግዚአብሔር ቤት እስኪ በናፍቆት መምጣት አለብን። በረሃብ አሁን እኮ እንደዛ እኮ አይደለም። በኢየሱስ ስም በጌታ በኢየሱስ ስም የተሰበረ ይሁን። አሜን። አንተ ሰው አሁን እኮ ናፍቆ ይመጣል። ጌታ ናፍቆኛል ዛሬ ቸርች ራዳና ማካታ ላብራዳ ጋባይዳ ዛሬ የሆነ 30 ደቂቃ በልሳን ብቻ ለጸልይ ነው ቸርች የሚሄደው። እንደዚህ ያለ የሚመጣ እኮ ጄኔሬሽን ጠፍቷል። እግዚአብሔር ይህንን ጄኔሬሽን ግን ይቀሰቅሰዋል። በእናንተና በእኔ ዘመን ይቀሰቀሳል። እግዚአብሔርን የሚፈልግ የጸሎት ትውልድ ይነሳል። አናታካ ላብራዳ ጋዳ ላብራዳ ጋባሽያ ሃሌሉያ። ሐዋርያት ሥራ ምዕራፍ 13 ከቁጥር 2 በጾምና በጸሎት ሳሉ ይላል። በጾም ሆነው አንድ ላይ ተሰብስበው ሐዋርያት እነ ጳውሎስ እነ በርናባስ እነ ሲላስ አንድ ላይ ተሰብስበው በጾም ነበሩ ይላል። በጸሎት ውስጥ ነበሩ። እየጾሙ እየጸለዩ ነበር። አይ ጸሎት የተባለው ክልል ውስጥ ነበሩ ይላል። ስታነበው ከቁጥር 2 ጀምሮ ማለት ጌታን እያመሰገኑ ይጾሙ ነበር ይላል። ጌታን እያመሰገኑ እየጾሙ እያለ መንፈስ ጳውሎስንና በርናባስን ለጠራዋቸው ሥራ ለዩልኝ አለ ይላል። ምን ማለት መሰለ? የጸሎት ሰው ስትሆን እግዚአብሔር ላየህ ነገር ይለይሃል። የጸሎት ሰው ስትሆን ነጋዴ ነኝ ይሆን፣ አገልጋይ ነኝ ይሆን፣ እንትን ነኝ ይሆን፣ እግዚአብሔር እኔን ተናግሮኝ አያውቅም። የተጠራበትን ጉዳይ እግዚአብሔር ይነግርሃል። ለተጠራበት ነገር ይለይሃል። ወይኔ እግዚአብሔር በምድር ላይ እንድታደርገው የፈለገው ነገር ጋር ያጨባብጥሃል ማለት ነው። አሜን ነው ወይ? ኢየሱስ ጌታ ነው። እኔን አሁን መጥተህ አገልጋይ አይደለም እግዚአብሔር አንተን ዶክተር ነህ አንተ ከባድ ነጋዴ ነህ ብለህ እዚህ ጋር ቆመህ ብትነግረኝ አላምንህም፣ አልቀበልህም።
ኢየሱስ ጌታ ነው። እኔ በጸሎት ስፍራዬ በግሌ የሰማሁት አለ። አሁን እኮ እኛ በሰው በኩል ነው ስለኛ የተነገረ